ቅድመ ትዳር ዋናው ዓላማው ትዳርን ሰላም ለማድረግ የሚፈርሱ ትዳሮችን ለመታደግ ነውና ላይክ ሰብስክራይብ ያደረጋችሁ ቤተሰብ ይሆኑላችኋለሁ። ቃል ይሰብራል፣ ቃል ይጠግናል። ላይክ ሰብስክራይብ ያደረጋችሁ ለብዙ እህቶች ወንድሞች አድርሱልኝ። ይሄ ለሁላችንም የሚጠቅም የሁላችንም ችግር ስለሆነ ተባብረን መቅረፍ አለብን። አብዛኛው ሰው ትዳር ሲፈርስ ፍቅር ጠፋ ይላል። ነገር ግን እውነታው ፍቅር አይጠፋም። ፍቅር ለዘላለም ይቆያል። ቃል በቃል ግን ይገደላል። ቃል እንደ መድኃኒት ነው። በመጠን ካልተጠቀምነው ግን መርዝ ስለሚሆን ማለት ነው። ቃል የሚሰበሩበት መንገድ 3 ዋና ዋና መንገዶች እነግራችኋለሁ። ብዙ ትዳሮች በመጀመሪያ በመልካም ንግግር በመልካም ቃል ይገናኛሉ። ነገር ግን በጊዜ ሂደት ልብን የሚሰብሩ እነዚህ 3 ነገሮችን ተጠንቅቃችሁ ያዙልኝ። ላገባችሁም ላላገባችሁም ለሁሉም ነው የምናገረው። አንተ ምንም አታውቅም፣ አንቺ ምንም አታውቂም፣ እንደ ሌሎች አይደለህም፣ እንደ ሌሎች አይደለሽም፣ ሁልጊዜ እንዲህ ነህ፣ ሁልጊዜ እንዲህ ነሽ። እነዚህ ቃላቶች በአንድ ጊዜ ልብን አይጎዱም። ቀስ በቀስ ግን መተማመንን፣ ክብርን፣ ፍቅርን ያጠፋሉ። ስለዚህ እንጠንቀቃቸው እነዚህን ቃላቶች። ክብርን ደግሞ የሚጠግኑ ያልተነገሩ ያልተዘመሩ ነገራቶች 3 ነገራቶች አሉ። እነሱ ደግሞ ከበሬታ፣ ጎበዝ ነህ፣ ጀግና ነህ፣ ይቅርታ መጠየቅ፣ ደስ ይላል ብሎ መነጋገር። እነዚህ ነገሮች ደግሞ ክብርን ለመጨመር እንጠቀምባቸው። ላገባችሁም ላላገባችሁም እህቶች ወንድሞቼ፣ ስንናደድ ምን መናገር እንዳለብን ለይተን ማወቅ፣ ችግር ሲገጥመን በምን መንገድ እንደምንፈታ ለይተን ማወቅ። ፍቅር ያጋባል። መጋባት እውነትም ቀላል ነው። ማግባት በጣም ቀላል ነው። ግን ተግባብቶ ተወያይቶ ተመካክሮ ትዳርን ማዝለቅና ቤትን ሰላም ማድረግ ትልቅ ኃይል ስለሚጠይቅ የቅድመ ትዳር ዋናው ዓላማው ቀድመን እንማር፣ ቀድመን እንወቅ ነው። ስለዚህ ቃል እጅ የለውም ግን ይመታል። ቃል እግር የለውም ግን ያርቃል። ቃል መድኃኒት ነው፣ እንዲሁም መርዝ ነው፣ አጠቃቀሙን ታላወቅንበት ማለት ነው። ስለዚህ በዚህ ዘመን ማወቅ ያለብን ነገር ምን መናገር እንዳለብን፣ ምን አለመናገር እንዳለብን ለይተን ማወቅ አለብን። ላይክ ሰብስክራይብ ያደረጋችሁ ለብዙ እህቶች ወንድሞች አድርሱልኝ። በሌላ ርዕስ እስከምንገናኝ ሰላም ሆኑልኝ።